ሰላም እንዴት ናችሁ? በድጋሚ ዝናቡ እባላለሁ። ባለፈው ሳምንት የፊታችን ኦገስት ዋን የሚጀምረውን የኤደብሊውኤስ ክላስ በተመለከተ መረጃዎችን ወደ እናንተ አድርሼ ነበር። ሪቫይዝ ለማድረግ ያህል የኤደብሊውኤስ ክላውድ ኮርስ ይዘቱ ምን እንደሚመስል፣ የክላስ ስኬጁሎቹ መቼ መቼ እንደሆነ፣ የፔመንት ኢንፎርሜሽኖቹን፣ የስኮላርሽፕ አፕሊኬሽኖችን በተመለከተ እና ሌሎችም ዝርዝር መረጃዎችን ወደ እናንተ አድርሼ ነበር። ክላሱ እየደረሰ ነው። ተማሪዎች እየተመዘገቡ ነው። ለሚቀጥሉት 3 ወራት በኢቫንጋዲ የኤደብሊውኤስ ክላውድ ኮርስን ከተማራችሁ በኋላ እስኪላችሁ በምን ያህል ደረጃ እንዲደርስ ነው ኤክስፔክት የምናደርገው፣ በምን ያህል ደረጃ ነው የምናዘጋጃችሁ የሚለውን በተወሰነ መልኩ መረጃ ለመስጠት ያህል ከዚህ በፊት በኢቫንጋዲ የኤደብሊውኤስ ክላውድ ኮርስን ተምረው የጨረሱ ልጆች በመጨረሻ ላይ የሰሯቸው ካፕስቶን ፕሮጀክቶች ምን ይመስላሉ፣ ስኪላቸው በምን ያህል ደረጃ ነው ከነበሩበት ከፍ ብለው የሚጨርሱት የሚለውን መረጃ ለመስጠትና እናንተም በዛ መንገድ ራሳችሁን ማዘጋጀት እንድትችሉ የተወሰኑ ፕሮጀክቶችን በሳምፕል መልክ ይዤ መጥቼላችኋለሁ። ሁሉም ሰው የኤደብሊውኤስ ክላስን የኢቫንጋዲ ቡት ካምፕ ላይ ገብቶ የሚማር ሰው አሁን የማሳያችሁን አይነት መሰል ፕሮጀክቶችን መሰል አርኪቴክቸሮችን ሰርቶ ኢምፕለመንት አድርጎ ፕራክቲካሊ ስኪሉን ኦን ማድረጉን ኢቫሉዌት አድርገን ሜዥር አድርገን በኢቫንጋዲ ማኔጅመንት ፊት ለፊት ፕሬዘንት አድርጎ ነው የሚጨርሰው። ተማሪዎቻችን ከዚህ በፊት ከሰሯቸው ፕሮጀክቶች መካከል 3ቱን ብቻ እንደ ሳምፕል ከዚህ በታች አሳያችሁና በመጨረሻ በኢቫንጋዲ የኤደብሊውኤስ ክላውድ ኮርስን ከወሰዱ ተማሪዎች መካከል የተወሰኑትን ኮሜንቶቻቸውን ተቀብለናል። እነዚህን ኮሜንቶችም አስደምጣችሁና ቪዲዮችንን እንጨርሳለን። በኢቫንጋዲ የኤደብሊውኤስ ክላውድ ኮምፒውቲንግ ኮርስን ተምራችሁ ከጨረሳችሁ በኋላ ስኪላችሁ የት ድረስ ሊያድግ ይችላል የሚለውን በተወሰነ መልኩ ኦቨርቪው እንዲኖራችሁ ለማድረግ ከዚህ በፊት በኢቫንጋዲ የኤደብሊውኤስ ክላውድ ኮምፒውቲንግ ኮርስን ተምረው የጨረሱ ልጆች ምን አይነት ፕሮጀክቶችን ነው ሰርተው የጨረሱት የሚለውን እንደማሳያ አለፍ አድርጌ ለማሳየት እሞክራለሁ። በመጀመሪያ ሁሉም ተማሪ የኤደብሊውኤስ ክላውድ ኮምፒውቲንግ ኮርሱን ከጨረሰ በኋላ የየራሳችሁን ካፕስቶን ፕሮጀክት ሰርታችሁ ነው የምትመረቁት ወይም ደግሞ የምትጨርሱት። በዛ መንገድ ነው እናንተ ፕራክቲካሊ በትክክል ስኪልድ እንደሆናችሁ ሜጀር ማድረግና ኢቫሉዌት ማድረግ የምንችለው። ሁሉም ሰው የራሱን ፕሮጀክት እንደሚሰራ ከወዲሁ ማሰብ ይኖርበታል ማለት ነው። ከተደረጉት ወይም ደግሞ ከተሰሩት ፕሮጀክቶች መካከል አንደኛው ብሪዮ ኤንድ ቢን አን ኢቨንት ድሪቭን ኮፊ ኦርደሪንግ ወይም ደግሞ ኢቫንጋዲ ኮፊ ሾፕ ብለው ታይትል ያደረጉትን ፕሮጀክት ነው የሰሩት። ይህንን የምትመለከቱትን ኮምፕሌክስ የሆነ አርኪቴክቸር ኤደብሊውኤስ ክላውድ ላይ ኢንፍራስትራክቸሩን ፕራክቲካሊ ኢምፕለመንት ከማድረጋቸው በፊት በመጀመሪያ ሁሉም ፕሮጀክቶች የየራሳቸው የሆነ አርኪቴክቸር ወይም ደግሞ ዲዛይን ይኖራቸዋል። አሁን የነገርኳችሁን ፕሮጀክት ወይም ደግሞ ታይትል መጀመሪያ ሲስተሙን ፕላትፎርሙን የኤደብሊውኤስ ክላውድ ላይ ወስደው ፕራክቲካሊ ኢምፕለመንት ከማድረጋቸው በፊት እንደ ፕሮጀክት መጀመሪያ አርኪቴክቸሩን ወይም ደግሞ ዲዛይኑን ደሊቨር ማድረግ ይጠበቅባቸዋል። ይህንን የመሰለ ቢግ አርኪቴክቸር ኮምፕሌክስ አርኪቴክቸር ዲዛይን ከማድረግ ነው መጀመሪያ የሚጀምሩት። ምክንያቱም አርኪቴክቸሩ ከሌላችሁ ዲዛይኑ ከሌላችሁ ፉል ቪዚቢሊቲ ለፕሮጀክታችሁ የላችሁም ማለት ነው። ይህንን የኤደብሊውኤስ ክላውድ ላይ ወስዳችሁ ኢንፍራስትራክቸሩን ቢውልድ ማድረግ አስቸጋሪ ሊሆን ስለሚችል መጀመሪያ ክሊር የሆነ ዲዛይን ክሊር የሆነ አርኪቴክቸር ቢውልድ ከማድረግ ነው የምትጀምሩት። በዚህ መሰረት የዚህ ፕሮጀክት ኦነሮች ይህንን የምትመለከቱትን ኮምፕሌክስ አርኪቴክቸር ዲዛይን ከማድረግ አርኪቴክቸሩን ከመስራት ነው የጀመሩት ማለት ነው። በዚህ ኮምፕሌክስ አርኪቴክቸር ውስጥ እንደምትመለከቱት አክቹዋል ፕላትፎርሙን ወይም ደግሞ ሲስተሙን ረን የምናደርግበት የኮምፒውቲንግ ሌየር አለው። የቢዝነስ ኦነሩ ኢንቴሊጀንት የሆነ ቢዝነስ ዲሲዥን ሜድ ማድረግ እንዲችል የዴታ አናሊቲክስ ሌየር አለው። የማሽን ለርኒንግ ወይም ደግሞ የኤአይ ሌየርም አለው። ከስተመሮች ሪያክት ፍሮንቲንዱን በመጠቀም ኦርደር ፕሌስ ያደርጋሉ። ኮንቴነራይዝድ የሆነ ኤክስፕረስ ኤፒአይ ኢሲኤስ ፋርጌት ላይ ቢሃይንድ አፕሊኬሽን ሎድ ባላንሰር ረን ያደርጋል። አማዞን ቤድሮክ የምንለው የጀነሬቲቭ ኤአይ የኤደብሊውኤስ ትልቅ ሰርቪስ ነው። ከኤፒአይ ሌየሩ ጋር ኢንተግሬት ተደርጎ ፐርሰናላይዝድ የሆነ ኔክስት ቪዚት ድሪንክ ሪኮመንዴሽን ፎር ኢች ከስተመር ሪኮመንድ ያደርጋል። እነዚህን ሁሉ ትልልቅ ፕላትፎርሞች በአንድ የያዘ ቢግ አርኪቴክቸር ነው እዚህ ላይ የምትመለከቱት። ይህንን ቢውልድ ለማድረግ የተለያዩ የኤደብሊውኤስ ሰርቪሶችን የተጠቀሙት አፕሊኬሽን ሎድ ባላንሰር ኤቨንሊ ትራፊክ ዲስትሪቢዩት እንዲደረግ ከአፕሊኬሽኑ ፊት ለፊት ሆኖ ትራፊክ ዲስትሪቢዩት ያደርጋል። ኢሲኤስ ፋርጌት እንደነገርኳችሁ ኤክስፕረስ ኤፒአይን ኮንቴነራይዝድ የሆነ አፕሊኬሽኑን ረን የሚያደርግልን ባክኤንድ ሰርቪስ ነው። አማዞን ቤድሮክ ለኤአይ ወይም ደግሞ ለጀነሬቲቭ ኤአይ በውስጡ የተለያዩ የአንትሮፒክ ብሬኖችን እንደነ ክሎድን የያዘ ነው። ከአንትሮፒክ ብሬኖች ውጭ የነ ላማም ሌሎችም የተለያዩ የኤአይ ብሬኖችን በውስጡ የያዘ ትልቅ ሰርቪስ ነው አማዞን ቤድሮክ። ሌላኛው አርኪቴክቸሩ እንዲካፕል ለማድረግ አማዞን ኤስኤንኤስ፣ አማዞን ኤስኬስ የተባሉ ሰርቪሶችን ተጠቅመዋል። ኢቨንት ድሪቭን የሆነ ኮምፒውቲንጉን ለኤደብሊውኤስ ላምዳን በመጠቀም ቢውልድ አድርጎታል። ፎር ኖ ሲኩኤል ዳታቤዝ አማዞን ዳይናሞ ዲቢን ተጠቅመዋል። አንስትራክቸርድ የሆኑ ዳታዎችን ስቶር ለማድረግ አማዞን ኤስ3ን ተጠቅመዋል። ዳታዎችን ክሊን ለማድረግ ኤደብሊውኤስ ግሉ፣ እንዲሁም ደግሞ ለሲኩኤል ቤዝድ ኩዌሪ አማዞን አቴና የሚባል የኤደብሊውኤስ ሰርቪስን በመጠቀም ይህንን የምትመለከቱትን ኮምፕሌክስ እና ቢዩቲፉል አርኪቴክቸር ቢውልድ ማድረግ ችለዋል። ይህንን ካደረጉ በኋላ ነው የሚጨርሱትና
ግራጁዌት የሚያደርጉት። እነዚህን ሰርቪሶች አንድ ባንድ በ3 ወር ቆይታችን ውስጥ የምትመለከቷቸው እያንዳንዳቸውን ለየብቻ ሴታፕ እያደረጋችሁ ከጨረሳችሁ በኋላ መጨረሻ ላይ ሁሉንም እንደ ሲስተም እንዴት ኢንተግሬት አድርጋችሁ አርኪቴክቸር ቢውልድ ከማድረግ ባለፈ AWS ክላውድ ላይ ኢንፍራስትራክቸሩን ኢምፕለመንት አድርጋችሁ ይሄንን ዴሞ አድርጋችሁ ነው የምትጨርሱትና የምትወጡት። እንደዚህ አይነት አርኪቴክቸር ቢውልድ ተደርጓል። በሌላኛው ቲም የተሰራ ሌላ ፕሮጀክት ላሳያችሁ። ኢንተርፕራይዝ ሌቭል መልቲ ሪጅን ኬስ ማይክሮ ሰርቪስ ዲፕሎይመንት ዊዝ አውቶሜትድ ቲኤልኤስ አርጎ ሲዲ ግራፋና እና ፕሮሜቴስን ለሞኒተሪንግ ተጠቅመው ቢውልድ የተደረገ ትልቅ ፕሮጀክት ነው። ይሄኛውም ቲም በተመሳሳይ መጀመሪያ አርኪቴክቸሩን ወይም ደግሞ ዲዛይኑን ቢውልድ ከማድረግ ነው የጀመረው። ሁሉም ሰው መጀመሪያ አርኪቴክቸሩን ወይም ደግሞ ዲዛይኑን ማስራት ይኖርበታል። ይህንን አርኪቴክቸር ወይም ዲዛይን ከሰራ በኋላ ነው ወደ አክቹዋል ኢምፕለሜንቴሽን የሚገባው። አንድ ቢልዲንግ ወይም ደግሞ ቤት ከመሰራቱ በፊት በመጀመሪያ ካርታ ነው የሚሰራው፣ ዲዛይን ነው የሚሰራው። በመጀመሪያ አንድ ፕሮጀክት ከመስራታችሁ በፊት አርኪቴክቸሩን ዲዛይኑን ማሳየት ነው የሚጠበቅባችሁ። ይሄኛውም ሁለተኛውም ቲም ይሄንን አርኪቴክቸር ቢውልድ አድርጓል። እንደምትመለከቱ በውስጡ ቅድም የነገርኳችሁና ሌሎችም የተለያዩ ሰርቪሶችን ኢንተግሬት ያደረገ ነው። በውስጡ አርጎ ሲዲ ኢንተግሬት አድርገውበታል። ሞኒተር ለማድረግ ሲስተሙን ቪዥዋላይዝ ለማድረግ ደግሞ ለሞኒተሪንግ አክቹዋሊ ግራፋና እና ፕሮሜቴስን ተጠቅመዋል። ይህንም በማድረግ ትልቅ አርኪቴክቸርና ትልቅ ፕሮጀክት ሰርተው ፕራክቲካሊ ኢንፍሮንት ኦፍ ኢቫንጋዲ ማኔጅመንት ቲም ፕሬዘንት አድርገው ነው የጨረሱት ማለት ነው። ሶስተኛው ፕሮጀክት ዶክተር ኢቫንጋዲ የተሰኘ ፕሮጀክት ነው። በዚህኛውም ፕሮጀክት እንደምትመለከቱት በመጀመሪያ አርኪቴክቸራቸውን ወይም ደግሞ ዲዛይናቸውን ነው ሰብሚት ያደረጉት። ይሄንን የምትመለከቱን ዲዛይን ወይም ደግሞ አርኪቴክቸር ፕራክቲካሊ ደግሞ የAWS ክላውድ ኢንፍራስትራክቸር ላይ ኢምፕለመንት አድርገውታል። እዚህም ላይ እንደምትመለከቷቸው የተለያዩ የስቶሬጅ ሰርቪሶች፣ ኤፒአይ ጌትዌይ፣ AWS ላምዳ፣ አማዞን ዳይናሞ ዲቢ፣ ኮምፒውቲንግ አክቹዋል ኮምፒውቲንግ ሰርቪሱ አማዞን ኢሲቱን ተጠቅመዋል። የማሽን ለርኒንግ ሰርቪስ ደግሞ አማዞን ሴጅ ሜከርን ትሬን አድርገው ዳታ ከኤስ3 ፊድ አድርገው ዶክተር ኢቫንጋዲ የተሰኘ አንድ ቢግ ፕላትፎርም ኢምፕለመንት አድርገው ፕሬዘንት አድርገዋል። ፔሸንቶች ዲያቤቲክ ናቸው ወይስ አይደሉም፣ ሀርት ዲዚዝ አለባቸው ወይስ የለባቸውም የሚለውን ትሬን የተደረገው ሞዴል አኪዩሬትሊ ፕሪዲክት እያደረገ የሚሰራበት ወይም ደግሞ የሚታይበትን ፕሮጀክት ነው ያሳዩት። እንደዚህ አይነት ትልልቅ ፕሮጀክቶችን ሰርታችሁ ነው የምትመረቁት ወይም ደግሞ የምትጨርሱት። በዚህ መንገድ ፕራክቲካል ስኪላችሁ በትክክል ተረጋግጦ ኢቫሉዌት ተደርጋችሁ ሜዥር ተደርጋችሁ ነው የምትጨርሱት። ለዚህ ነው የኢቫንጋዲ ላይ AWS ክላውድ ኮርስን የምትማሩ ከሆነ ፕራክቲካሊ ስኪል 100% ይዛችሁ ትወጣላችሁ የምንለው ማለት ነው። እነዚህ በተወሰነ መልኩ ከዚህ በፊት ከተሰሩ ፕሮጀክቶቻችን መካከል እንደ ዴሞ እንድታያቸው ለማድረግ የተጠቀምንባቸው ናቸው። ከዚህ በመቀጠል በኢቫንጋዲ የAWS ክላውድ ኮምፒውቲንግ ኮርስን በተመለከተ እኔ ከነገርኳችሁ አክቹዋሊ AWSን ኢቫንጋዲ ውስጥ ተምረው ከወጡ ተማሪዎች መካከል የተወሰኑትን ኮሜንታቸውን ተቀብለናል። እነሱ ምን ይላሉ የሚለውን ደግሞ ሰምተን እንመለስ። ፈቱዲን ይባላሉ። የማርች 2026 የኢቫንጋዲ AWS ባች ተማሪ ነበርኩኝ። በነበረኝ የሶስት ወር ቆይታዬ በቂ የሚባል የAWS ስኪል አግኝቼበታለሁ። በዚህ ቡትካምፕ እያንዳንዱ ሳምንት ላይ የነበሩት ቪዲዮዎች፣ ኤክሰርሳይሶች፣ ፕሮጀክቶች እንዲሁም የመምህራኖቻችን እገዛ በጣም አሪፍ የሚባል ፕራክቲካል የሆነ ስኪል እንድናገኝ ረድቶኛል። እስከ ፋይናል ፕሮጀክት ድረስ የመምህራኖቻችን እገዛ ሁሌም ከጎናችን ነበር። በሳምንት 4 ቀን ነበር የምንማረው። በተቀሩት ቀናት ደግሞ ፕሮጀክት እንሰራ ነበር። ምናልባት ከዚህ በፊት ያያችሁትም አርኪቴክቸር ካለ ስታዩት ያስደነግጣል፣ ግን መጀመሪያ ሳምንት ላይ እኛም እንደዛ ነበርን። አት ዘ ኤንድ ኦፍ ዲስ ኮርስ ሁላችሁም ትልቅ የሚባል ፕሮጀክት ሰርታችሁ እንደምትጨርሱ አልጠራጠርም። መልካም የትምህርት ጊዜ ይሁንላችሁ። ሜሮን ይባላል። የማርች 2026 ኢቫንጋዲ ቡትካምፕ AWS ተማሪ ነበርኩኝ። ይሄ ቡትካምፕ በጣም ብዙ እውቀት እንዳገኝ ብዙ ስኪሌን እንዳዳብር የረዳኝ ፕሮግራም ነው። እኔ ባክግራውንዴ ሬጅስተር ነርስ ነኝ፣ ግን እሱም ሳያግደኝ በጣም ፕሮግራሙ በተለይ አስተማሪዎቻችን እገዛ መሰረት በጣም ብዙ እውቀት አግኝቼበታለሁ። ይሄ ፕሮግራም 4 ነው የምንገናኘው። ዊኬንድ ላይ ላይቭ ክላስ አለ። ዊክዴይ ደግሞ ቪዲዮን ያየነውን ግሩፕ ወርክ ኤክሰርሳይሱን ከተለያየ ተማሪዎች ጋር ተገናኝተን ዲስከስ የምናደርግበት የከበደንም ጠይቅበት ፕሮግራም ነው እና በተለያየ ጊዜ የተለያዩ ፕሮጀክቶች አሉን። አዘሚን ታይም ደግሞ አስተማሪዎቻችን ምንም ሳይለዩን አንሊሚትድ ሰፖርት እየሰጡን በጣም የተጠቀምኩበት ፕሮግራም ነው። ኢፍ ዩ ሬጅስተር ዚስ ክላስ በጣም ቤኔፊት ታገኙበታላችሁ ብዬ አምናለሁ። ጉድ ላክ። ሰላም ነዋ ይባላሉ።
በቅርቡ በቴክኖሎጂ ዓለም ትልቅ ስም ያለውን የኤደብሊውኤስ ክላውድ ኮምፒውቲንግ በኢቫንጋዲ በተሳካ ሁኔታ አጠናቅቅ ያለው። ይህ ኮርስ ዝም ብሎ ቲዮሪ ብቻ አልነበረም። እውነተኛ የገበያ ፍላጎትን መሰረት ያደረገ እጅግ ዘመናዊ በተግባር የተደገፉ ሃንድሶን ፕሮጀክቶችን የሰራንበት ድንቅ ጉዞ ነበር። ከኔትወርኪንግ ከሴኪሪቲ እስከ ሰርቨለንስ አርክቴክቸር ድረስ ያለውን የክላውድ ጥበብ በጥልቀት የቀሰምኩበት ታይም ነበረ። ለዚህ ስኬት ትልቁን ድርሻ የሚወስዱት ኢንስትራክተሮች ናቸው። ውስብስብ የሆኑትን የኤደብሊውኤስን ሀሳቦችን በቀላልና ግልጽ በሆነ መንገድ ካለው ሰፊ የኢንዱስትሪ ልምድ ጋር አያይዘው ያካፈሉን እውነተኛ ሜትሮቻችን በዚሁ አጋጣሚ በጣም ከልብ አመሰግናለሁ። ለእያንዳንዱ ተማሪ የሚሰጡት ትኩረትና እኛን ለማብቃት ያላቸው ተነሳሽነት ትምህርቱን ይበልጥ ሳቢና ቀላል እንዲሆን አድርጎታል ብዬ አስባለሁ። አብሮኝ የተማሩት ተማሪዎችም ያሳዩት ቁርጠኝነት እንዲሁም ደግሞ በመካከላችን የነበረውን የጋራ መረዳዳት፣ መደጋገፍ መማርን እጅግ አስደሳች አድርጎት ነበረ። ይህ ኮርስ የቴክኖሎጂ እውቀትን ብቻ ሳይሆን ጠንካራ የሙያ ትስስር ኔትወርኪንግን የፈጠርንበት መድረክም ጭምር ነበረ። እንግዲህ በክላውድ ኮምፒውቲንግ ዘርፍ በኢቫንጋዲ የሚሰጠው የኤደብሊውኤስ ቡትካምፕ ፍጹም ተመራጭ ነው። እኔ እድሉን ተጠቅሜበታለሁ። አሁን ደግሞ ተራው የእናንተ ነው። ጉድላክ ቴንኪዩ። ከላይ ባያችሁት መረጃ መሰረት የኤደብሊውኤስ ክላውድ ኮርስን በኢቫንጋዲ ስትማሩ ያያችኋቸውን የመሳሰሉ ትልልቅ ፕሮጀክቶችን ሰርታችሁ ፕራክቲካል ስኪላችሁን ኮንፊርም ስናደርግ ፕሬዘንት አድርጋችሁ የምትጨርሱ ይሆናል ማለት ነው። ይህንን ኮርስ ጆይን ማድረግ አለብን መማር አለብን ብላችሁ የወሰናችሁ ልጆች አሁንም ከስር በማስቀምጥላችሁ ስልክ ደውሉ። ዌብሳይቱም ላይ ሄዳችሁ እዛው መመዝገብ ትችላላችሁ። ጆይን የምታደርጉ ልጆች ኦገስት 1 ክላስ ላይ እስከምንገናኝ ድረስ ቻው።